السلام عليكم ورحمة الله وبركاته። ሰላም ተመልካቾች፣ ቤተሰቦች እንዴት ናችሁ? ደህና ናችሁ? የጤና አፍያ ከእናንተ ጋር ነው። ምሳ ምሳ እንኳ አይደለም በረመዳን የሚሰራውን ጥሩ አድርጋችሁም ከሰራችሁ ትጎዳላችሁ፣ መጥፎ አድርጋችሁም ተሰራችሁ ችግር ነው። ብቻ አላውቅም። ከረመዳን ጀምሮ ይኸው ወደነዋል የምትሰሪውን ሳምቡሳ እየተባልኩ ሳለቀው እየጠቀለልኩ ልጅ አስቀምጣለሁ። ከዛ በቃ ባለቀ ቁጥር ይሰራል 300-400 ጠቅልል ያኖራለሁ እና በቃ ችግር ነው። ምግብ እየሰራሁኝ መቅረጽ እፈልጋለሁ ግን አይፈቀድም። ቤቱ ብዙም ለእንደዚህ አይነት ነፃነት የለውም። ለምን መሰላችሁ? ነፃነት የሌለው በቃ እንኳን ይሄንን ይቅርና ልጆቹ ጋር ቪዲዮ ሳወራ ካየች በጣም ጊዜ አታልፍም ማለት በጣም ያጋንናሉ እና ስለዚህ በጣም አይፈቀድም። በዛ ነው እንጂ ብዙ ነገር መስራት ይችል ነበር። የሚሰራውን ነገር ምናምን እንደዚህ ባሳይ ደስ ይለኝ ነበር። አሁን የዚህን እንትን ባሳይ ደስ ይለኛል ግን አይቻልም። እና ደግሞ ትከታተለኛለች በቃ በእንትኑ ስልኩን ጨብጣ ይዛ ነው የኔን ማለት ብዘጋውን መልሳ ትከፍተዋለች። እና እንዴት ነው ወላሂ ጊዜውን ሳናቀው እናሳልፈዋለን። ነፃነት የነበረበትን ይሄ ጊዜ ሳይመጣ አሳልፈ ነው እንደፈለግኩ ስወጣ እንደፈለግኩ እንትን ስል እንደፈለግኩ ሳረግ እንዳልነበረ አሁን ሁሉ ነገር ከባድ ሲሆን በቃ ደግሞ እንደዚህ አይነት ነገር ለመንቀሳቀስ ያስቸግራል። አልሐምዱሊላህ ረብን ዓለሚን። ግን እኔ በቃ ምኑ መሰላችሁ አሁን ያስቸገረኝ ዲካሙም ስራው ምኑም አይደለም። ሁሉ ነገር ስታገሰው እግሬ መቋቋም አቃተው። እግሬያችሁን የሚያማችሁ ልጆች አላቸው። እግሬ በቃ ያብጣል። ማታ ጧት ስለፈውላለሁ፣ ማታ ስተኛ ደግሞ በቃ እግሬን ሰቅዬ በቃ አንዴ በባዝሊን አንዴ በእንትን ታች አመጣለሁ። ምንም በቃ ይሄ ነው ሊቋቋምልኝ አልቻለም። እና ስለዚህ አልሐምዱሊላህ ረብል ዓለሚን ለሁሉም ነገር አልሐምዱሊላህ እያልን መኖር ነው። ደግሞ ዛሬ አይኔንም አሞኛል። አሁን ደግሞ ጭስ ሲጨመርበት አልሐምዱሊላህ ውሎ ዛሬ ተሽንኩርት ጋር የሀገራችንን ድግስ ዶሮ ወጥ ይመስል ወደ 2 ኪሎ 3 ኪሎ ነው የምከትፈው። ለስንት ኪስ መሰላችሁ? የዶሮ ፈረሰኛው ለ4 ኪሎ 3 ኪሎ ሽንኩርት፣ ካሮት 2 ኪሎ ምናምን ይሄን ሁላ ነው የምከትፈው። ቁጭ ብዬ ስከትፍ እውላለሁኝ። በኋላ ደግሞ አሁን ዶሮውን አብስያለሁ። ማቁላላቱ በቃ አልሐምዱሊላህ ረብል ዓለሚን። ግን እንደዚህም ሆኖ ምነው አልሐምዱሊላህ ይባሉ። ምስጋና ያላችሁ ምስጋናው ቀርቶብን በቃ አሁን ትናንትና ቤት አስጅ ምናምን ትንሳይ አልፍዲያ ተነስታ ወላሂ በቃ በዛ ሄደች። ይህች ሴትዮ በነገራችን ላይ ማለት ነው እኔ ያለሁበት ይህን ጽሁፍ የቆሻሻ ነው ብላ አታይ። በቃ ዘወር ስል ኩሽናውንም እኔ ወደ ሌላ ቦታ ሲሄድ ምናምን ዘወር ብላ የምታየው፣ ሳሎንንም እንደዚህ አርትቼ ዘወር ብላ የምታየው እኔ ሳሎን ነው እኔ ያለሁበት። ልክ ተከተልኩም። ከዛ በኋላ ተጣራና ይሄ እንደዚህ በዛ ብትል የምሰራው ሁሉ ነገር ንጹሑን ውስጥ ሁሉ ነገር የምሰራው ስጣታ ምሳ እንሰራ ነበር እና ቀለል ያለ ምሳ ነበር እና ከዛ ምን ብትለኝ ጥሩ ነው መጥረጊያ ጠቢ ያለች። በአካል በሳሙና አድርገሽ ዘፍዝፈሽ መጥረጊያ ጠቢ የምንጠርግበትን ቡሉሹ እሱን ጠቢ ያለች። የምታዘይ ብታጣ አረ ሰው ቤት እንደው ያረብ ይሄ ቀን እንዲያልፍልን ወላሂ ለአዝም በጣም መተጋገዝ ያለብን መዳም ቤት የምንሰራ ልጆች ምን አደርጋለሁ እሺ ብዬ ሳጥር ሰብስቤ የላይ ፎቅም ያለውን በታችም የሳሉም የኩሽናውን ሁሉንም ሰብስቤ አጥሳጥቧል። ከሰዓት ሶታ ደግሞ ምን ስትሰሪ ያመሸሽ ስትመጣ ብቻ አልሐምዱሊላህ ይህን ሁሉ ታግሰን እኔ ብቻ ልጅ ያላቸው ሰዎች አላህ ብርታቱን ይስጣቸው።
እኔ አቃተኝ ነገር ቢኖር አሁን ልጆቼ ተስፋ ቆርጠው ወላሂ ብታምኑም ባታምኑም አያናግሩኝም። እየከፋኝ እየቆጨኝ ያለው አሁን ይሄ ነው። በቃ ልጆቼ አያናግሩኝም። ትንሽቷ ብስ አሁን የ5ኛ ዓመቷን ይዛለች። 5ኛ ዓመቷ ናት ትንሿ ልጄ ማለት ነው። እኛ አንፈልግም ደህና ትምህርት ቤትን መማርም ሆነ ምን ገንዘብ እቃ ብገዛላት ምንም ብላት አልፈልግም አለች። ከመጣሽ ነው አሁን እኔ ገና አመቴን ልይዝ ጨርስ ነው ገና ወር ከምናምን ቀር ግን እንዴት ነው ትልቁም በቃ እንደዚህ ያለ አልተቻለም። ምንም ይሄ ነው ብዬ ላረገውም ምንም በቃ በዛ ብላቸው ይሄንን ላማላላቸው ይሄን ላድርግላቸው ብላቸው አያናግር። ልክ እኔ ሳወራ ሲሰሙ ተቤት ወጥተው ይሄዳሉ። በቃ ልክ እኔ ስደውል ሲያው ደወለች ብለው ስልኩን ይዘውት እንደሆነ ለአባታቸው ሰጥተው ጥለው ይወጣል። በቃ ልጆች ምን ያህል ሰይተው እንዳሉ ምን ልጆች በቃ ይሄን እንደ ችዬ ይሄን ተቋቁሞ እያለሁ ደግሞ እንደገና ደግሞ አሁን እሷ ስትጨመርብኝ አላህ ያግዛችሁ ልጆቻችሁን ብቻ ቤተሰብ ጥለን የመጣን ሁላ እንተጋገዝ። እውነት እንተጋገዝ። ከኪሳችን አይወጣም። አሁን አንዳንዶቻችን ላይክ ሰብስክራይብ ካረግን በኋላ ያ ሰው ካልመለሰላችሁ አታዙ። እኔ ወላሂ በንጹህ ቀልቤ ዝም ብዬ እንትን እላለሁ። አብሶ የመዳም ቅመሞች በጣም እየፈለኩኝ ቲክቶክም ላይ እንትንም ላይ ሰብስክራይብ ማድረጋቸው። ስለዚህ ከኪሳችን አይወጣ ከምናችን አይወጣ፣ እንተጋገዝ። አሁን እኔ ኩሽና እንደዚህ የለም ቢኖር የማንኛቸውን ቪዲዮ ክላሴ ትቼ ነው። ክላሴ ደግሞ ሴትዮዋ ሳትወልድ ጧት እያጸደፍ ነው ቪዲዮዋቸውን ከፍቼ ምናምን የምተውላቸው ላይ እስከማጸዳ ድረስ እየመጣሁ እየቀያየርኩ ቪዲዮዋቸውን ከፍቼ ምናምን አይላቸዋል። እና እንተጋገዝ። ቀኝን ነው ማንም ከኪሳችን አይወጣም። ከኪሳችን የሚወጣውን እያወጣን ስንቱን እየረዳን አይደለም እንዴ? ከዚህ ሽንት ቤት አጥበን ከምንሰራ እና እንተጋገዝ፣ እንተባበር። ቪዲዮዋችንን የምናወራው የምንሰራውን ደስ ባይላችሁ ከፍታችሁ ተውት። ስራ ስትሆኑ እንደዚህ እንተጋገዝ። ግሩፕ እንፍጠር በራሳችን